ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ የሀይሚዬ ሁኔታ ሁላችሁንም የሚያስጨንቃችሁ ነው ያለ ሁላችሁም ማለት ነው። ነገር ግን እዩ ቡርኬ አልቀበልም ብሎኛል። የዲኤንኤ ውጤት አምጥቼ ዲኤንኤ እሺ ብሎ ተመርምሮ ሁሉንም ነገር በፍቃዱ አድርጎ አሁን ላይ ግን እኔ አላቅሽም አልቀበልሽም ብሎኛል ብላ ክስ መስርታበታለች ቡርኬ ላይ ማለት ነው። ወደ አዲስ አበባ እንደሚሄዱ አቃ ወደ አዲስ አበባ ቡርኬና ሀይሚ ወደ አዲስ አበባ እንዳይመለሱ ሌላ ጣጣ እዛ ላይ ሆኖ ነገሮችን እንዲከታተል ወይ የሆነ ነገር እንዲደረግ ምናምን ለማድረግ ቡርኬ ላይ ክስ መስርታለች ማለት ነው። በጣም ነው የሚያስጠላ፣ በጣም ነው የሚያሳፍረው እውነት ለመናገር በጣም ማለት ነው። እዩ በጣም ያስጠላል የምታደርጊያቸው ነገሮች ማለት ነው። ለቡርኬ የሚገባው አይደለም። ገባሽ? ልጁን አቀፈ ዲኤንኤውን በቃ እስከምወልድ ይወለድና ዲኤንኤ ያስመረምርሻለሁ እንመረመራለን አለኝ። አሁን ደግሞ ከወለድኩ በኋላ እሺ ብሎ ዲኤንኤ ተመርምሮ ግን ውጤቱን አልቀበልም አለኝ በማለት ክስ መስርታበታለች። ገባችሁ? ትናንት ሀይሚ እንደዛ ራሷን የሳተችው እንደገና ያመማት ክስ ስለመሰረተችበት ነው። ነገሩ በጣም ስለሚጎተት ነው። እና በጣም ያስጠላል። በጣም ነው የሚያስጠላው። በጣም ነው የሚያስጠላው። በጣም ነው የሚያሳፍረው እያረግሽ ያለሽው ነገር እዩ ማለት ነው። የነሱን ህይወት ለማበላሸት የነሱን ህይወት የሆነ ነገር ለማድረግ በዚህ ልክ መንገድ መሄድ የለብሽም። አያስጠላም? ማርያምን ገባችሁ? ቡርክና ሀይሚን ለማለያየት ይሄን ያህል መንገድ መሄድ አለባት ወይ ብላችሁ ታስባላችሁ? አይመጡም እኮ እንግዲህ ወደ አዲስ አበባ ተሎ አይመጡም። እዛ ጋር እንደዚህ ነው እንደዛ ነው በዚህ ገብቶ በዚህ ወጥቶ ምናምን በቃ አስቡት ምን ያህል ነገሮች እንደሚጎተቱ ምን ያህል አዛ እንደሚሆን ማለት ነው። እና እናዝናለን። ማርያምን በጣም ነው የሚያሳዝነው። በጣም ያሳዝናል። እንግዲህ ቡርኬ ምንም ማድረግ አይቻልም። ይሁን ብሎ መቀበል ነው። ገባህ? ይሁን ብሎ መቀበልና መቀበል ከዛ ውጭ ምንም የሚቀየር የሚመጣ ነገር የለም። ምንም ማለት ነው። በዚህ ገብቶ በዚህ ወጥቶ ምናምን ስለነ ምንም እንትን የሚል ነገር የለም። ፊት የሰጣሃት መጀመሪያ አንተ ነህ። ፊት አለመስጠት አለመመርመር አልፈልግሽም ብለህ ቡታጀራ ላይ ሂደህ የመመርመር እንደዚህ ነው የማድረግ መብት የለብህም ነበር። በሐሰት ግን እሷ ክስ መሰረተችብህ። በሐሰት ነገር ማለት ነው። እንደዚህ ብሏል አምናለሁ ብሏል ቪዲዮ ይሄው ምናምን ብላ በቪዲዮ በማስረጃ እንትን አለችው። አያስጠላም? ብቻ በጣም ደብሮኛል። ማርያምን በጣም ነው የደበረኝና ሁላችሁም በተቻላችሁ መጠን ሼር ኮፒ ሊንክ እያደረጋችሁ ለሁሉም አድርሱ። ሼር እያደረጋችሁ ማለት ነው። እሺ እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ባይ